የግሌ ምንድነው? ለምን ሻንጣው ነሽ? ቅድም ሳወራ እየቀለድኩ መስሎ ነበር። እኔ የምሬ ነው። በቃ ከዚህ ቤት እኔ መሄድ እፈልጋለሁ። እድሜዬን በሰው ቤት ሰራተኝነት ማሳለፍ አልፈልግም። ምንም ቢሆን እኮ ሴት ልጅ ነኝ። እድሜ በሄደ ቁጥር እኔ በጣም ያሳስበኛል። ገልሞ ምን አለ? ትትና ገልሞ ነው ሞታል። አብርሽ ቶሎ ድረስ ይሄው ደም እየተፋ ነው። ቆይ እስኪ ተውኝ፣ እስኪ ቆዩ። ቀጣይ ህይወቴን ቶሎ ትወስጂ። ቆይ ለመሆኑ ምን ያክል ገንዘብ ነው የጠየቁት? ምን አዲስ አበባ? አይ ምንም ለማንኛውም የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። እሷም በጣም ነው ማፈቅርህ የኔ ቆቆር ትለዋለች። መሳ አይደለው ባልሰራለት ያልሽኝን ገንዘብ ለመላክ እየሞከርኩ ነው። ለመሆኑ ምን ያክል ገንዘብ ነው የተጠየቁት? ምን አዲስ አበባ ላይ ምንም በሽታው ጠንቶበታል ማለት ነው? ማዬ አሁንስ የምልሽ ነገር ነው የቸገረኝ። አይ በቃ ነኝ ማዬ፣ ገንዘቡን በቃ ከየትም ፈላልጌ ለመላክ ሞክራለሁ እሺ አለቻት ማለት ነው። በቃ ደህና ሁኚ አባዬን ፈጣሪ ማረው አለቻት ማለት ነው። ምንድነው ለምንድነው ሻንጣውን ያሹ? ቅድም ሳወራ እየቀለድኩ መስሎ ነበር። እኔ የምሬኝ ነው። በቃ ከዚህ ቤት እኔ መሄድ ፈልጋለሁ። እድሜም በሰው ቤት ሰራተኝነት ማሳለፍ አልፈልግም። ምንም ቢሆን እኮ ሴት ልጅ ነኝ። እድሜም በሄደ ቁጥር እኔም በጣም ያሳስበኛል አለች ማለት ነው። አይ የግል በተለይ ካልሰሩት ድንጋይ የራሱ ሽበት ያበቅላል። ገና ትህትና ከብዙ ስቃይና መከራዎች በኋላ ወደ ሰዎች ተጠግታ ህይወቷን እንትን ቢልም አሁን ላይ ደግሞ ሌላ ፈተና ገጥሟታል። እሱም አባቷ በጣም ታሞ በሞትና በህይወት መካከል እንዳለ የተነገራት። የሚታሰበው እሷ ቤተሰቦቿ የሚያውቁት አረብ ሀገር ሆና ብር እየሰራች እንደሆነ ነው። እሷ ግን እሱ ጋር ቻንስ አልገጠማትም። ምክንያቱም ይሄ ነገር ማግኘት አልተቻለም። በሚገርም ሁኔታ የሆነው ነገር በጣም ከባድ ነው ማለት ነው ቤተሰቦቻችን። ምክንያቱም እንግዲህ አቶ ዝናና ግብረ አበሮቹ በጣም ብለው በዛም ብለው በዚህም ብለው ህይወቷን አበለሻሽተው እዚሁ አስቀምጠዋት ስለሆነ ማለት ነው። በመጨረሻም እንግዲህ የፈጣሪ ስራው ድንቅ ነውና መድብልን የመሰለ ጀግና በማግኘቷ ከዛ ስቃይ ውስጥ ወጥታ አሁን ደግሞ እና አብርሽና ጓደኞች ጋር ተጠልላ ነው ያለችው። ግን በዚህም ሁኔታ ተጠልላ ብትቀመጥም አሁንም ቢሆን ነገሮቹ አልቆሙላትም። ችግሮቹ በጣም ከባድ ናቸው። እንግዲህ እዚህ ጋር እንደሰማሁት የሚሰማ ስሜት አለ። የፍቅር ህይወት መጀመር ትፈልጋለች። ግን መጀመር ስትፈልግ ልቧ 2-3 ሆኖባታል። የመጀመሪያው እንግዲህ አብርሽን ይላታል፣ አንድ ጎኗ መድብል ይላታል፣ አንድ ጎኗ ገልሞን ይላታል። በዚህ አማካኝነት እንግዲህ በጣም ግራ ተጋብታ ነው ያለችው። በዚህ መካከል ግራ መጋባት ውስጥ እያለች ደግሞ ሌላ ተጨማሪ ጭንቀት መጣባት። እሱም ምንድነው አባቷ ታመዋል። በህክምናው በቅርብ ሐኪም ቤት እንደነበረና አሁን ደግሞ ይባስ ብሎ ወደ ከፍተኛ ሐኪም ቤት ወይም ደግሞ ወደ አዲስ አበባ መጥቶ ለህክምና ምርመራ እንደመጣን የተነገራት። ላይክ እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተከታተሉኝ። በዚህም እሷ በጣም ነው የደነገጠችው። በጣም ነው በቃ በጣም ከሚባለው በላይ በጣም ጭንቅ ብሏታልና እናቷ ደውላ ብር እንደሚያስፈልጋትና ባክሽ ልጄ ባክሽ ብላ ነበር የተማጸነቻት። በዚህም አብርሽ የመጀመሪያውን ሰምቶ ነበር። አብርሽን እንግዲህ ለሌላ ሰው አትናገር ስላለችው አልተናገረም ነበረ። ድጋሚ ደግሞ መልሳ ከእናቷ ጋር ስታወራ የግሌ ሰምታ ስለነበር የግሌ እንግዲህ ለብዙ አመታት ያጠራቀመቻትን ገንዘቧን ውልቅ አድርጋ በይሄን ላኪና ይሄ በእርግጠኝነት አባትሽን ያድነዋል ብዬ አይደለም፣ ግን ምንም ቢሆን ቁጥር ከአንድ ይጀምራል። ሰው ያለውን ከሰጠን ፉጋ ይባል። የሚቺን ደግሞ ሁሉም ሰው ያቀሙል። ይቺን ያክል ያዋጣልሽ አባትሽ ይድናሉ። መኝ ደግሞ አባትሽ ይድናሉ። ምንም ችግር የለውም።
ችግር አይፈጠርም አይዞሽ በማለት አጽናንታታለች። ለትህትናም ቢሆን እንግዲህ በጣም ደስ ነው ያላት። እንደሚታወቀው አብርሽን ትህትና ትፈልገዋለች፣ ግን አብርሽ እንደሁኔታው ከሆነ አብርሽ ወንድሟ ነው እንጂ የተደራገሯ ሊሆን አይችልም አይደለ? ምክንያቱም አብርሽ ሊሆን የሚችለው ወንድሟ ነው። እንደሚታወቀው በልጅነቱ ወጥቶ እስካሁን ያልተመለሰ ወንድም እንዳላት ብዙ ጊዜ ተናግራለች እና በዛ አማካኝነት ሂደቶችን ነገሮችን ስናያቸው ወንድሟ ነው አብርሽ የሚመስልን ማለት ነው ሰዎች። ስለዚህ እሷ ትህትና መሆን ያለባት ለመድብል ነው። እንግዲህ ዛሬ መድብል ጋር ደውሎላት ተገናኝተው ነበረ፣ ግን ቢገናኙ ምንም ያወሩት ነገር ምናምን የላቸውም። ምክንያቱም እሷ ፈቃደኛ ስላልነበረች ሄደች፣ ተገናኙ። ከዛ ግን ወዲያው መመለስ አለብኝ ብላ ቀጥታ ተመልሳለች ማለት ነው። ያው መድብልም ደግሞ እሷን ብዙ መጋፋት ስለማይፈልግ እሺ ይሁንልሽ ብሎ ነው እንግዲህ የፈቀደላት። እሷም እንግዲህ ወጥታ ወዲያው ነው የተመለሰችው። ምክንያቱም ራሴን ማዳመጥ አለብኝ፣ ከራሴ ጋር መሆን አለብኝ ብላ ነው ያሰበችው። ለዛም ነው የተመለሰችው ማለት ነው። ያው በባለፈው በሰራችው ስህተት በጣም ተናዳለች። እንግዲህ አብርሽን ለማስቀናት ብላ ከመድብል ጋር የጀመረችው ጨዋታ ብዙ መስዋዕትነት እሷን ብቻ ሳይሆን በተለይ የግሌንም ጭምር ከባድ ነገር ውስጥ እንደከተታት ይታወቃል። እና በዛ አማካኝነት ምንም አይነት ስራ ውስጥ ነው የገባሁት። በቃ ይሄ የቃቃ ጨዋታ ይቅርብኝ ከዛሬ ቀጥዬ በማለት እንግዲህ ከራሷ ጋር ስታወራበት የቆየችው ነገር ነበረ። ቆይ እኔ ማንኝ አንደኛ የመጣሁበትንስ አላማ ሙያዬን የዘነጋሁት ለምንድን ነው እንደዚህ ሆንኩት? ምን አስቤ ነው? ለምንድን ነው የሚለው ጥያቄ ለራሷ እንግዲህ ተደጋጋሚ ጥያቄ ሆኖባት ከራሷ ጋር ስታወራበት ነበር የነበረው ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ ከአሁን በኋላ አላማዬ ለሁሉም ነገር ይደርሳል። ምን ብዬ ነው በቃ እንደዚህ እንትን የምለው? አሁን በቃ መጀመሪያ አላማዬን፣ ሁለተኛ ደግሞ ወንድሟን ለማግኘት ብላ ወንድሟን ወደ ማግኘቱ ማድላት እንዳለባት ከራሷ ጋር ስትነጋገር ነበረ። አሁን ወደ ራሷ ተመልሳለች። ለዛም ነው እንግዲህ መድብልን ብዙ ማውራት ያልፈለገችው። በነገራችን ላይ መድብልን ብታወራም ያው መፍትሄ ሰጪ ሀሳቦች ታገኛለች ብዬ አስባለሁ። ምክንያቱም ያለው ነገር ይሄ ነው ብላ ቬሪፋይ ብታደርግላት እሱ ሊያግዛት ፍቃደኛ እንደሚሆንላት ነው ተስፋ የምናደርገው። ስለዚህ ያ ደግሞ ለእሱ አሪፍ ነገር ነው የሚሆነው። ቢያንስ ለአባቷም አሁን አብርሽ የራሳቸውን እንትን ያደርጋሉ። ትህትና ማነው የግል አሁን ስፖርት አድጋለች። ሌሎቹንም በዚህ መልኩ መልካምና ጥሩ ስራ አግኝተህ አባቷ እንደሚታከምላት ተስፋ እናደርጋለን። ከዚህም ባሻገር ደግሞ ለመድብል ብትነግረውና መድብልም ይሄን ነገር በዚህ ነገር ቢያግዛት መጥፎ አይደለም ወይ ደግሞ መልካም ነው ብለን እናምናለን ቤተሰቦቻችንና የዛሬው ይህን ይመስል ነበር። እንግዲህ ገልሙም ሁሉም የራሳቸውን አሻራቸውን ቢያሳርፉ ማለት ነው። ሌላው እንግዲህ ተንከስ በጣም አደጋ ውስጥ ገብቷል። እንግዲህ ፊኛው ውስጥ ዳይመንድ አለ ወርቅ አለ እያለ መሳይ ሲያወራበት ነበር። ያንንም ወሬ እንግዲህ እኔም እዚህ ጋር እንትኑን መቀየስ አለብኝ ብሎ እንግዲህ እሱም ሳይመለከተው ገብቶ አሁን ላይ ትንሽ ከባድ አደጋ ውስጥ የገባ ይመስላል። ምክንያቱም ከሚያደርገው ወይም ከሚያወራው ከሚለው ነገሮች አንጻር ትንሽ ከበድ ነው የሚልበት። ምክንያቱም ይቺ ጽጌ የምትባለውን እሱን የሆነ ነገር ጥቃት ልታደርስበት እንዳሰበች ነው እያመለከተን የሚገኘው። እንደሚታወቀው ማታ ሄዶ ወደ ውጭ ሄዶ መጥቷል። ሲመጣ ግን በቃ የሆነ ጥሩ ስሜት ላይ አልነበረም። እያነከሰ ምናምን ብቻ ጥሩ መልካም እንትን አልነበረም አመጣጡ። ያን ሲመጣ መጣ እንግዲህ በጣም ነው ሁሉም የደነገጡት። የሆነ ጥቃት እንደደረሰበት ያስታውቃል። በነገራችን ላይ የመሳይ እጅ ሊኖርበት ይችላል። መሳይ ተደዋውሎ እንግዲህ ከሷ ጋር ሲወጣ እኔ ባልሰራልህ እኔ አይደለሁም ብሎታልና ለዛም ሊሆን ይችላል ብለን ተስፋ እናደርጋለን። ግን ያው በጣም እንደማይጎዳ ደግሞ እናስባለን። ውድ ቤተሰቦቻችን ይሄን ይመስላል። ቀጣይ አዲስ ነገር ይዘን እስክንመጣ ላይክ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ይሆንላችሁ። ላይክ ሰብስክራይብ ሼር በማድረግ አብሮነታችሁ አይለየኝ እላለሁ። ቀጣይ በአዳዲስ ቪዲዮዎች እንመጣለን። እስከዛ መልካም ሁሉ ተመኘው ውድ ቤተሰቦቼ
የእናንተ አብሮነት ለኔ በጣም ትልቅ ቫልዩ አለው። የእናንተ ላይክ የእናንተ ሰብስክራይብ ለኔ በጣም ትልቅ ቫልዩ እና ትልቅ ቦታ ስላለው ባካችሁ ላይክ እና ሰብስክራይብ አድርጉልኝ ለማለት ወዳለው ቤተሰቦች ቀጣይ አዲስ ክፍል እስክንገናኝ ድረስ ሰላም ቆዩልኝ ቤተሰቦቻችን። በቀጥታ አዲስ ቪዲዮ እስከምናመጣ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ጥሩ ጊዜ እንመኝላችኋለን። ባይ ባይ።